ሰላም ጤና ይስጥልኝ ውድ አድማጮቻችን እንደምን አላችሁ? እንግዲህ አርቲስት ሰላም ተስፋዬ ከባለቤቷ አማኑኤል ተስፋዬ ጋር ተፋታለች። እንግዲህ ከባለቤቷ አማኑኤል ጋር የተፋታችበት ምክንያት እንደዚሁ ይፋ ሆኗል። ሰላም ተስፋዬ የፊልም ቀረጻ በሚል እንግዲህ በአንድ ሆቴል ውስጥ ከአንድ የፊልም ባለሙያ ጋር ክፍል ውስጥ እንደተገኘች እየተገለጸ ይገኛል። እንግዲህ ያስ የፊልም ባለሙያ ማን ነው የሚለውን እንደዚሁ አሳውቃችኋለሁ። ሰላም ተስፋዬና ባለቤቷ አማኑኤል ተስፋዬ መካከል የተከሰተው የመለያየታቸው ምክንያትስ ምንድነው የሚለውን እንደዚሁ በጣም አስደንጋጭ የሆነ መረጃ ነው። ያንንም የማስደምጣችሁ ይሆናል። ተከታተሉ። እንግዲህ ውድ አድማጮቻችን እየሰማን እንደምንገኘው ከሆነ ሰላም ተስፋዬ ከባለቤቷ አማኑኤል ተስፋዬ ጋር ከትላንት በስቲያ ተለያይተዋል። በዚህ ሰዓትም እንግዲህ ሰላም ተስፋዬ በኢትዮጵያ ውስጥ እንደዚሁም ደግሞ ባለቤቷ አማኑኤል ተስፋዬ በአሜሪካን አገር እንደሚገኝ እየሰማን ነው እና ለመለያየታቸው ደግሞ ምክንያት ተብሎ እየተጠቀሰ የሚገኘው በዚህ ሰዓት ሰላም ተስፋዬ በአንድ ሆቴል ውስጥ ከአንድ የፊልም ባለሙያ ጋር ትገኛለችና እንዳጋጣሚ ሆኖ በዛ ሆቴል ውስጥ የአማኑኤል ተስፋዬ ጓደኞች እየተዝናኑ እንደነበርና ሰላም ተስፋዬና ያ የፊልም ባለሙያ ቀጥታ ወደ ሆቴሉ ክፍል ይገቡና ክፍሉን ይዘጉታል እና በዛ መካከል ላይ የአማኑኤል ተስፋዬ ጓደኞች በቀጥታ ወደ አማኑኤል ይደውሉለትና በአስቸኳይ እንዲመጣ ይነገሩታል ማለት ነው እና አማኑኤልም ወደዛ ሆቴል በፍጥነት ይመጣል። ባለቤቱ ሰላም ተስፋዬም የምትገኝበትን ክፍል እንዳሳዩት ነው እና በዚህ ሰዓት እየሰማን የምንገኘው። ታዲያ እሱም በንዴት በቀጥታ ወደ ሰላም ተስፋዬ ትገኝበታለች ወደ ተባለው ክፍል ባለማመን በመሄድ ያንኳኳል። ታዲያ ያንንም በሰዓቱ ክፍሉን የከፈተችው ሰላም ተስፋዬ እንደሆነች እየተገለጸ ይገኛል እና በጣም በንዴትና በጩኸት እዚህ ምን ትሰሪያለሽ በማለት እንደጠየቃት ነው እየሰማን የምንገኘው እና እሷም የሰጠችው ምላሽ ለፊልም ቀረጻ የሚሆን ልምምድ እየተለማመድን ነው፣ በቀጣይ የፊልም ቀረጻ ስላለ ያንን ልምምድ እየተለማመድን ነው በማለት ነው እንግዲህ ምላሽ የሰጠችውና በሰዓቱ እዛ ክፍል ውስጥ እንግዲህ አማኑኤል ተስፋዬ ገብቶ ለመመልከት ችሏል። ከዛ ከፊልም ባለሙያ ውጭ ምንም አይነት ካሜራ ወይም ደግሞ የፊልም ክሩ እንደሌለ እየተገለጸ ይገኛል። ሌላው ደግሞ በአርቲስት ሰላም ተስፋዬና በባለቤቷ አማኑኤል ተስፋዬ መካከል የመለያየታቸው ምክንያት ተብሎ እየተገለጸ የሚገኘው እሱ ከማያውቃቸው ከተለያዩ ወንዶች ጋር በተለያየ ጊዜ እንደምትውል ይሄንንም ጓደኞቹ እንደሚነገሩትና እሱም እንደተመለከተ ወንዶቹን በፍጹም አያውቃቸውም። እሷ ግን መብቴ ነው ነፃነት አለኝ በሚል ምክንያት ከተለያዩ ወንዶች ጋር እንደምትውል ነው እየተገለጸ የሚገኘው እና በሌላም በኩል ደግሞ እየሰማን እንደሚገኘው ያለሱ ፍቃድ ለመዝናናት በሚል በዱባይ እንደዚሁም ደግሞ ወደ ተለያዩ ከተሞች እንደምትሄድ ያም ወደዛም ስትሄድ ታዲያ ከተለያዩ ወንዶች ጋር ልዝናና ነው በሚል እንደምትሄድ እየተገለጸ ይገኛል እና ለመለያየታቸው ይሄም እንደሌላኛው ምክንያት እየተገለጸ ይገኛል። ከዛም ባለፈ ደግሞ ሰላም ተስፋዬና አማኑኤል ተስፋዬ ተለያዩበት እየተባለ የሚገኘው እንግዲህ ከ4 ዓመት በፊት ሰላም ተስፋዬና ባለቤቷ አማኑኤል ተስፋዬ ሲጋቡ ሁለቱም የኦርቶዶክስ እምነት ተከታዮች እንደሆኑ እናውቃለንና ታዲያ በዚህ ዓመት እንግዲህ ሰላም ተስፋዬን ተመልክተናታል። የፕሮቴስታንት እምነትን መዝሙሮች እየዘመረች በኢንስታግራም እንደዚሁም ደግሞ በቲክቶክ ላይ በተለያዩ ጊዜ ስትለቅ እንደዚሁም በጣም ብዙ ሰዎች ሰላም ተስፋዬ ወደ ፕሮቴስታንት እምነቷን ቀይራለች ወይ በማለታቸው መጠየቃቸው ይታወሳልና ትክክል ነው። ሰላም ተስፋዬ ሃይማኖቷን ቀይራለች እና ያንን ታዲያ ባለቤቷን አማኑኤል ተስፋዬን አላስፈቀደችውም፣ አልጠየቀችውም። አያገባህም ስለኔ እምነት፣ እኔ ወደ ፈለኩት እምነት መሄድ እችላለሁ፣ ከፈለክ አንተም ፕሮቴስታንት መሆን ትችላለህ በሚል በአመጽ ሃይማኖቷን እሷ እንደቀየረች እና ሃይማኖቷንም ያስቀየራት ታዲያ አንድ ወንድ እንዳለ እና ወደዚህ ሩም ውስጥ ወደዚህ አሁን ተገኘችበት ወደ ተባለው ሆቴል ውስጥም ይዟት የሚሄደው ይሄ አርቲስት የፕሮቴስታንት እምነት ተከታይ እንደሆነ እየተገለጸ ይገኛል። ለመለያየታቸው ምክንያት ሌላኛው ምክንያት ተብሎ እየተጠቀሰ የሚገኘውም ደግሞ ያለ አማኑኤል ተስፋዬ ወይም ደግሞ ያለ ባለቤቷ ፈቃድ ሃይማኖቷን መለወጧ እንደሆነ እየተገለጸ ይገኛል። ሌላኛው ደግሞ ለአርቲስት ሰላም ተስፋዬ ትዳር መፍረስ ለጋብቻዋ መፍረስ ምክንያት ነው ተብሎ እየተገለጸ የሚገኘው በዚህ ሰዓት ሰላም ተስፋዬ እንግዲህ እንደምናውቃት በኢንስታግራም አካውንቷ ላይ የተለያዩ ፎቶዎችን እንደምትፖስት እናውቃለን እና እነዛ ፎቶዎች በጣም ልቅ የሆኑ ኢትዮጵያዊነትን የማይወክሉ ራቁቷን አይነት በፓንት እንደዚህ እነዛን አይነት ፎቶዎች ተለቃለችና ታዲያ ያንን ባለቤቷ አማኑኤል ተስፋዬ በፍጹም እንደማይወደው እንደዛ አይነት ፎቶዎችን
እንዳትለቅ በተደጋጋሚ ጊዜ እንደጠየቃት ለልጇም ለወደፊትም ቢሆን እነዛ ፎቶዎች በሷ ላይም ጉዳት ሊያመጡ እንደሚችሉና እንደዚሁም ደግሞ የሱ ጓደኞች ሰላም ተስፋዬ ምንድነው የምትለቀው ምንድነው እየፖስተች ያለችው እንደው ለምንድነው አድቫይስ የማሰጣት እያሉ በተለያዩ ጊዜ እንደሚጨቀጭቁትና እሷም ደግሞ ያንን በፍጹም ልትሰማው እንዳልቻለች ነው ታዲያ እየተገለጸ የሚገኘው። ይሄም ለሰላም ተስፋዬና ለአማኑኤል ተስፋዬ የመለያየታቸው ምክንያት ለትዳራቸው መፍረስ ምክንያት ነው እየተባለ ይገኛል። በዚህ ሰዓት የአማኑኤል ጓደኞች ታዲያ በተለያየ ጊዜ ሰላም ተስፋዬ በሱ ላይ እንደምትማግጥበት ከተለያየ ወንዶች ጋር የተለያየ ቦታ ላይ እንደሚያገኙ ታዲያ ያንን አማኑኤል ተስፋዬ በፍጹም ሊቀበል እንዳልፈለገ ምክንያቱም ደግሞ የልጄ እናት ነች አንድ ጊዜ ከሷው ልጅ ያለው ምንም ትሁን ችዬ መኖር አለብኝ በማለት እንግዲህ በጣም ከጓደኞቹ የሚነሱለትን ጥያቄዎች እንዳላየና እንዳልሰማ ዝም ብሎ ቢያልፍም አሁን ላይ ግን በስተመጨረሻ ጊዜ ሆቴል ላይ ሄዶ የተመለከተው ለፊልም ቀረጻ ነው እዚህ ሆቴል የገባ ነው በማለት የሰጠችው ምክንያትና ሆቴል ላይ ሄዶ በአይኑ ያየው ነገር በጣም ስላናደደውና በዛም ስለተበሳጨ እንግዲህ ትዳሩን ጋብቻውን ለማፍረስ ለመፍታት ወስኗል። እንግዲህ አሁን በዚህ ሰዓት የሰላም ተስፋዬ ባለቤት አማኑኤል ተስፋዬ በአሜሪካን ከተማ እንደሚገኝና ሰላም ተስፋዬም ደግሞ ያው ከባለቤቷ ተለያይታ በኢትዮጵያ እንደምትገኝ እየተገለጸ ነው የሚገኘው። በዚህ ሰዓት ታዲያ አማኑኤል ተስፋዬ እንደሚለው ከሆነ ሰላም ተስፋዬን ዝም ብሎ ከመሬት ተነስቶ እንዳልፈታት እሷን ለመፍታት የሚያበቁ በጣም ብዙ ምክንያቶች እያሉም ግን እነዛም ምክንያቶች እያየ ታክሶ ዝም ብሎ እንዳለፈ ያንንም ትግስት የታገሰበት ምክንያት ልጃቸውን ለማሳደግና ልጃቸው ከአባት ተለይቶ ማደግ ስለሌለበት ለልጄ ስል ብዙ መስዋዕትነትን ከፍያለሁ እንጂ ሰላም ተስፋዬ በፍጹም የምትሆን ሴት አይደለችም ቀበጥ ነች እና እኔ በመላትም የምትሄድ ሴት አይደለችም ከተለያዩ ወንዶች ጋር እኔም እንደዚሁ ተመልክቻታለሁ ግን ለልጃችን ስል ብዙ መስዋዕትነትን ከፍያለሁ እሷ ያሊገባት ስላልቻለ እንግዲህ በስተመጨረሻ ይሄንን ውሳኔ ወስኛለሁ በማለት በፌስቡክ አካውንቱ ላይ ጽፏል ማለት ነው። ሰላም ተስፋዬ ከዛም ባለፈ እንግዲህ በጽንፈኝነት ትታወቃለች። እንግዲህ ለትግራይ በመወገን ጠቅላይ ሚኒስትር አብይ አህመድ የትግራይን ህዝብ እየገደለ ነው ጄኖሳይድ እየፈጸመ ነው በማለት በአንድ ወቅት ላይ እንግዲህ በሶሻል ሚዲያ በከፍተኛ ሁኔታ መነጋገሪያ በጣም በብዙዎች ዘንድ ትችት እንደተከፈተባት ይታወቃል። እሷም ደግሞ በትክክል ጁንታውን እንደምትደግፍ የሚያሳዩ ብዙ ማስረጃዎች እንደወጡባት ለጁንታውም ደግሞ እንደዚሁ ገንዘብ ማሰባሰቧ የሚታወስ ነው። እንግዲህ ውድ አድማጮቻችን በቀጣይ ያሉ አዳዲስ መረጃዎችን እንደዚሁ ይዤላችሁ እመጣለሁ። ስለምትከታተሉኝ ስለምታደምጡኝ ከልብ አመሰግናለሁ። እስከዛው ሰላም ሁኑልኝ።